نيلنا كندخلنا كنداين كندون كندخلون كزارب منتي دكتور أبي عدم الله قدامي منستر أبي أحمد أبز جبرو مدري بريسيدنت إساسن هزبن بز جبر اللمو قد قبابلا عميق قبل حتى 5 حدرلون زتقفوا أحواتون أحاتون خندبت زرخوا خوين 5 سمعون حبيرو بريسيدنت إساسن هزب إيرتران هزب إثيوبيا العل أخبروتن فقرن كمزرلوم بريسيدنت إساس كا بزعبا السلامن لمعاتن إثيوبيا طلع ديكونه كبابيناون كمز قدسن سرحن كمستغنزبه أبرهيو بريسيدنت مقلول هيوت إنا نبري زكايدو سرح أو أفريقيا زير بحري سلزرآية تمرتي كمزخونو أغنسيبو كلتي وغانات أب كل عودتات قطباو متحققاز كقبر أب سممع كمستبسحي كلتي هزبتات كابنا هاقراتو حليفو نخالوت كحقز زخلو عقمن بقعاتن كمزر الودما عملكيتو بمجمريا كبور بريزيدنت إساياس أفورقي بهاجر إيرترا بتلاقيين بأسمرة فكر كم ياكو هزباتشو غار يدرجولنا كبابل ينبرن كويتا يتسمعين تلك سميت أسكدمي مجلس فلقالو تنانتنا النزاري إني يتسمعين يتأفوبين وندمنا هتوتشين بدنجت ياجينيو عينة سميت نيالو بفزوم ياندبات لجوج ቤተሰቦች መሆናችንን ከፕሬዝዳንቱ ጀምሮ በየስፍራው ያገኘናቸው ኤርትራ ህዝቦች አረጋግጠውልናል። የኤርትራ ህዝብ የአስመራ ህዝብ ለኢትዮጵያ ህዝብ እውነተኛ ፍቅር እውነተኛ ወንድማማችነት እንዳለው ማየት ችያለሁ። ከዚህም በላይ ፕሬዝዳንት ኢሳያስ በሩቅ ከማቃቸው ከመገመታቸው በጣም በተለየ መልኩ ለኢትዮጵያ ህዝብ ትልቅ አክብሮት ፍቅር ያላቸው የኢትዮጵያ ሰላም የኢትዮጵያ ልማት የሚያስጨንቃቸው ለሁለቱ ሀገር ዝምድና ለሁለቱ ሀገራት ወዳጅነት ብቻ ሳይሆን በሱዳን በሶማሊ በጅቡቲ ጠንካራ መንግስታት ተፈጥረው ምስራቅ አፍሪካ በጠንካራ መንግስታት የሚተጋገዙ እንጂ
አንደኛው መንግስት የሚያፈርስ እንዳይሆን ሰፋፊ ሐሳብ እንዳላቸው መረዳት ችያለሁ። ይሄ ለኛ ትልቅ ዜና ነው። ከዚህም በተጨማሪ በንግግር ካደረግነው በላይ የአኗኗር ዘያቸው ከህዝባቸው ጋር ተመሳስለው የሚኖሩት የህይወት ዘዬ ለኛ ለሁላችን ትልቅ ትምህርት የሰጠ እንደማንኛውም አገልጋይ መንግስት ከህዝባቸው መሃል እየኖሩ ባልተጋነነ የኑሮ ዘዬ አገራቸውን የሚያስተዳድሩ ምናልባት በአፍሪካ እምብዛም የማይታይ ባህሪ ስላየው በግልም የተማርኩበት እጅግም ደስ ያለኝ መሆኑን ልገልጽላችሁ ፈልጋለሁ። ዛሬ የተስማማነው ስምምነት አንደኛውና ዋነኛው መሰረት የሁለቱን ወንድማማች ህዝቦች በጋራ በሰላም አብሮ የማደግ ነገር የሚያደናቅፈውን ጦርነትና የጦርነት ወሬ አቁመን ሰላም፣ ፍቅርና አንድነት በአዲሱ ቋንቋ መደመር አለብን የሚል ነው። ሁለተኛው ከመደመር ባሻገር የኢኮኖሚ ጉዳይ ለኢትዮጵያም ለኤርትራም ወሳኝ በመሆኑ በሁሉም የኢኮኖሚ ዘርፎች በጋራ እየተጋገዝን እየተደጋገፍን የሁለቱን ህዝቦች የኑሮ ደረጃ ማሻሻል እንዳለብንም ከልብ ተስማምተናል። ከድንበር ጋር ተያይዞ የነበረው ግጭት ቀደም ሲል በኢትዮጵያ በኩል ሐሳቡን ከተቀበሉ በኋላ ከድንበር ባሻገር በሁለቱ ሀገራት ወንድማማች መካከል ሰላም፣ ልማት፣ አንድነት እንዲመጣ የሚል ጥያቄ ስናቀርብ የቆየም ቢሆንም በኤርትራ በኩል ከዛ የበለጠ ፍላጎት ከዛ የበለጠ ተነሳሽነት መኖሩን በተግባር በነበረን ቆይታ ማየት ችለናል። በመካከላችን ከልብ በፍቅር ካለመነጋገር የመጣ እንጂ ሰፊ ልዩነት የለም። የኤርትራ መንግስትና ህዝብ የኢትዮጵያን እድገት፣ የኢትዮጵያን ልማት፣ የኢትዮጵያን ሰላም ይፈልጋሉ። በግልጽ የተነጋገርነው ጉዳይ ዛሬ ኤርትራ እንደ ዱባይ እንደ አቡዳቢ ሆና ቢሆን ኖሮ የኢትዮጵያ ወጣቶች በእግራቸው አቋርጠው አስመራ ይመጡ ነበር፣ በባህር አይበሉም ነበር። የኤርትራ እድገት በቀጥታ ለኛ ይጠቅመናል። እንኳን የኤርትራ እድገት ቀይ ባህር ተሻግሮ ያለው የመካከለኛው ምስራቅ እድገትም ለኛ ወጣቶች ተስፋ ሆነው እዚያ ለመድረስ ብዙዎቹ በባህር እየተበሉ መሆኑን እናውቃለን። የኤርትራ እድገት ለኢትዮጵያ በጣም የሚጠቅም፣ የኢትዮጵያ እድገት ለኤርትራ የሚጠቅም፣ የሱዳን እድገት፣ የጅቡቲ እድገት፣ አጠቃላይ የምስራቅ አፍሪካ ሀገራት እድገትና ጥንካሬ ለሁላችን የሚጠቅም መሆኑን ከልብ ተስማምተናል። ስምምነታችን በአንድ አመት በሁለት አመት የሚያልቅ ሳይሆን ለረጅም አመታት እነዚህ ሁለት ሀገሮች የጦርነት ወሬ ሳያወሩ በፍቅር በስምምነትና በመተጋገዝ አብሮ የሚኖሩበትን ነገር የሚያሳይ በመሆኑ እኛ በኢትዮጵያ በኩል የተስማማንበትን ዋና ዋና ሀሳቦች ከልብ ለማስፈጸም በጋራ ለመስራት የህዝቦቻችንን አብሮነት ለማረጋገጥ በቁርጠኝነት የምንሰራ መሆኑን ፕሬዝዳንት ኢሳያስ በቅርቡ ሁለተኛ ሀገራቸውንና ህዝባቸውን ሲጎበኙ የሚሰማቸውን መልእክት ለህዝባቸው የሚያስተላልፉ መሆኑን ለኤርትራ ህዝብ ማረጋገጥ የምፈልገው ልክ እዚህ እንዳየነው ፍቅር፣ እዚህ እንዳየነው የወንድማማችነት ስሜት በኢትዮጵያ በኩልም ህዝቡ የናፈቃችሁ የሚወዳችሁ ከእናንተ ጋር ሰርቶ መለወጥ ማደግ የሚፈልግ መሆኑን በሙሉ ልብ ላረጋግጥላችሁ ፈልጋለሁ። ኤርትራ እውነተኛ ሁለተኛ ሀገራችን ናት። ለእናንተም ኢትዮጵያ እውነተኛ ሁለተኛ ሀገራችሁ ናት። ኢትዮጵያና ኤርትራ ለህዝቦቻቸው በቂ ሀብት ያላቸው፣ በቂ ጭንቅላት ያላቸው፣ በቂ ህዝብ ያላቸው ስለሆኑ ከማንም ሳይለምኑ ሁለቱ አንድ ሆነው ጠንክረው ሌላ ማገዝ የሚችሉበትን ዘመን ከፊት ለፊታችን እንዳለ በሙሉ ልብ መናገር ይቻላል። የኤርትራ ወጣቶች በኢትዮጵያ ዩኒቨርሲቲዎች መጥተው የሚማሩበት፣ የኢትዮጵያ ወጣቶች በኤርትራ ዩኒቨርሲቲዎች የሚማሩበት፣ የተማሪዎች የመምህራን ኤክስቼንጅ፣ የፖለቲካ አመራሮች ኤክስቼንጅ እንዲሁም በሴኩሪቲ ረገድ አንዳችን ለማጥቃት ሳይሆን ተጋግዘን አንዳችን ሌላችን ለመጠበቅ የምንሰራ መሆኑን ከዚህ በኋላ በወንድማማችነት ስሜት በጋራ ለማደግ ፍላጎት ያለን መሆኑን በተለይም
በድንበር የሚዋሰኑ የትግራይና የአፋር ህዝቦች ይሄንን ሰላም ከምንም ነገር በላይ የሚፈልጉ መሆናቸውን እዚህ መጥቶ ህዝባቸው ጋር መነጋገር ፕሬዝዳንት ኢሳያስን በአካል ማግኘት መጠየቅ መወያየት ወንድማማች መሆናችንን ማረጋገጥ የሚፈልጉ ስለሆነ ፕሬዝዳንት ኢሳያስ ሁሉ ጊዜም በጉብኝታቸው በንግግራቸው የትግራይን ህዝብ የአፋርን ህዝብ በድምሩ የኢትዮጵያን ህዝብ ከሳቸው የሚፈልገውን የወንድማማችነት አመራር እየሰጡ ሰላሙ ዘላቂ እንዲሆን ሪጅናችን እንዲለወጥ በጋራ እንድናድግ የበኩላቸውን እንደሚያደርጉ ሙሉ እምነት አለኝ። በዚሁ አጋጣሚ የጀመሩትን አስደሳች የሰላም የፍቅርና የእድገት ጉዞ ሳያቋርጡ አመራር እንዲሰጡ በታላቅ ትህትና ጠይቃለሁ። የአስመራ ህዝብ ድንቅ ህዝብ መሆኑን በተግባር አሳይቷል። በፍቅር ተሸንፈናል። ትናንትና ከአንዳንድ ሰዎች ጋር ስንነጋገር እኛ ኤርትራውያን በሚሳኤል በትግል አንንበረከክም አሉ። ሚሳኤል ታንክ ትግል ከፈለጋችሁ 30 40 100 ዓመት እንዋጋለን። ለጋራ ኮዝ አንፈራም። ለጋራ ኮዝ መሞትም እንደ ክብር እናያለን። ነገር ግን ያሁኑ የኢትዮጵያ አመራር የኤርትራን ስስብልት አውቀዋል አሉ። የኤርትራ ስስብልት ፍቅር ነው። በፍቅር እንሸነፋለን፣ በፍቅር እንታረቃለን፣ በፍቅር የኋላውን ቁርሾ አናስብም፣ ተማርከናል፣ ተደምረናል ስላሉ ለኤርትራውያን ወገኖች ማረጋገጥ የምፈልገው በኢትዮጵያ በኩልም ተመሳሳይ ፍላጎት እንዳለ ያው የምታውቁት የእናንተ ወንድም እና እህት ህዝብ ስለሆነ በፍቅር የሚሸነፍ በመሆኑ ትናንት ላጋጠመው ሁሉ በፍቅር ረስተን ወደፊት ተደምረንና ተጋግዘን አካባቢው እንድንቀይር ጥሪ ያስተላልፋለሁ። አመሰግናለሁ። Salam
ክቡር ደምና